የሐዋርያው ጳውሎስ ትሬንድ። አይ ጳውሎስ ይሄ አሁን ሰሞኑ የጀመራችሁ ትሬንድ የለም ማትገመቱን ምናምን የሚሉ አይነት ትሬንድ። ይህን ትሬንድ ቀድሞ የጀመረው ማን እንደሆነ ታውቃላችሁ? ጳውሎስ ነው። በጣም አስገራሚው ትንሹ ባንድ ሶሻል ሚዲያ ላይ ሰሞኑን አነጋጋሪ የሆኑት ትልቅ እናት አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ እነዚህን እና እንግዲህ ሌሎች ያስተምራሉ ያዝናናሉ ብለን ያሰብናቸውን ቪዲዮ ስብስብ ዛሬ ይዘን መተናል። እንግዲህ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን በመስጠት ደውል ምልክቷ በመንካትና ሼር በማድረግ ሀሳብ አስተያየት እያሰጣችሁ ከኛ ጋር አብራችሁ እንድትሆኑ ዳርዳሮች ተጠንቀቁ። ይሄ ለብዙ ሰዎች ትምህርት ይሆናል። እንደዚህ አይነት አሁን እየተለመደ መጥቷል። ወይም ብዙ ላይክ እና ብዙ ቪው ለማግኘት ተብሎ መድረክ ላይ ያልተገባ ነገር ማሳየት ተገቢ አይደለም። ስለዚህ ለብዙዎች ትምህርት ይሆናል። እንደዚህ አይነት ነገር ባታደርጉ። አሁን እየተለመደ መጥቷል። በገና ደርዳሮች፣ ኪቦርዲስቶች ስርዓት በጠበቀ መልኩ ቤተክርስቲያን እንደዚህ አይነት ነገር ባይታይ ባናየው የተሻለ ነው። በእግዚአብሔር መንፈስ እግዚአብሔርን በመፍራት ነው መሙላት ያለብን እንጂ እንደፈለገን እንደ ጭፈራ መሆን የለበትም። ራሳችንን የምናሳይበት አይደለም፣ ሸው የምናሳይበት አይደለም፣ እግዚአብሔርን የምናመልክበት ነው። የእግዚአብሔር ክብር የሚገለጥበት ስለሆነ ብንጠነቀቅ ባይ ነኝ። በተለይ በገና ደርዳሪዎች ጌታ ይባርካችሁ። የግብፅ ቁስል ደዌ ቸነፈር ጭንገፋና ሞት አንተን አይድፈር። ነጣቂ ተኩላ ቤትህ አይግባ። ጉበን መቃን በደሙ ይቀባ። እግዚአብሔር ይባርክ ይጠብቅህ፣ ፊቱን ደሞ ያብራልህ ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምን ደሞ ይስጥ ይጨምርልህ። እግዚአብሔር ይባርካት። እንግዲህ ዘማሪ ሶሬት በጣም የምትመቸኝ የተባረከች ዘማሪ ናት። እንግዲህ በዚህ ዘመን ሰዎች ቤቢ ሻወር እያሉ የተለያዩ ለመንፈሳዊ ሰዎች የማይመጥኑ ነገሮችን አማኞች ሲያደርጉ እናያለን እና ቺታችን እግዚአብሔርን ቤቷ ውስጥ ሆና ስታመልክና ከእንደዚህ አይነት ነገሮች ተለይታ እግዚአብሔርን ስታመልክ ነው። ብዙ ቪዲዮዎቿን አይቻለሁ። ቤት ውስጥ ሆና በዚህ በአስቸጋሪ በእርግዝና ወቅት ብዙ ጸባይ በሚቀያየርበት ብዙ ሁኔታዎች በሚከብዱበት በዚህ ጊዜ ቤቷ ላይ ሆና እግዚአብሔርን ስታመልክ በጣም ብዙ ቪዲዮዎች ውስጤን ስለነካኝ ጌታ ይባርካት። ጌታችን ህይወቷን የዘማሪነት ህይወቷን በዚህ አሳይታለች። አይ ጳውሎስ ይሄ አሁን ሰሞኑ የጀመራችሁ ትሬንድ የለም ማትገመቱን ምናምን የሚሉ አይነት ትሬንድ። ይህን ትሬንድ ቀድሞ የጀመረው ማን እንደሆነ ታውቃላችሁ? ጳውሎስ ነው። እንዴት አትሉ? ስለ ራስ አውራ ሲባል ስለ ኢየሱስ አውርቶ ቁጭ እና አንድ ጊዜ እንደ ወንጀለኛ አስረውት ንጉሥ አግሪጳ ፊት አቀረቡት ነው። ከዛ ሰው ታድሟል ምናምን በቃ ጉባኤ በሉት ተሰብስቧል። ከዛ እሱ የሚፈረድበትን ለመስማት ነው የሁሉ ጀማ የተሰበሰበው ማለት። ከዛ እስቲ ማን አንተ ስለ ራስ እንድታወራ ተፈቅዶልሃል ሲባል ላይክ እሱ ተመቸው እንደ የሆነ ጥሩ መድረክ የሆነ ፕሬዘንት አድርግ የተባለ ነው የሚመስሉና እንደ ተመረኩ ቁጥራለሁ የሆነ እድሉ ስለሰጠኝ አመሰግናለሁ አይነት ነገር ነው አጀማመሩ። እና እኔ ማለት ብሎ ጀምሮ ስለ ኢየሱስ አውርቶ ጨረሰ እና ረጅም ሰዓት ነው ያወራው። እና ባወራበት ሰዓት ንጉሱ እያለ ነው ተመችቶታል ስለ ኢየሱስ። ምክንያቱም ሪል ነገር ነው የሚያወራው ምናምን እውነት ነው እያለ ነው። እና አጠገቡ ያለው ግን ተናዶ አተ ጳውሎስ ያማል እንዴ የምታወራው ነገር የጤነኛ ሰው ወሬ አይደለም፣ ኧረ አንተ በጤና አይደለም ሲል አይደለ ንጉስ ራሱ ያውቃል እኔ የማወራው ነገር እውነት ነው ምናምን ብሎ ሲናገር ከዛ እንዴ ንጉሱ ምን ቢል ጥሩ ነው ጳውሎስ ምን ሆነ ነው ትንሽ ክርስቲያን ልታረገኝ ነው እንዴ አለ። ያ ማለት ትንሽ ገብቶታል ማለት ነው።
ከዛ ምን ብሎ ቢመልስ ጥሩ ነው? አይ ትንሽ ትንሽም ሳይሆን ትልቅ ትልቅም ሳይሆን ሁሉም ሰው እዚህ ጋር ያለ በሙሉ ከስራቴ ውጪ እንደኔ እንዲሆን ነው የምፈልገው አለ። ማትገመቱን ማለት ይሄ ነው። ቴንክ ዩ ሶ ማች። አረ የሚገርም ነው ወንድማችን በደንብ ገልጾታል። እንደዛ ነው ሐዋርያ ጳውሎስ። በቃ እኔ ከመጽሐፍ ቅዱስ የሚገርመኝ በጣም የሚገርመኝ ታሪክ የሐዋርያ ጳውሎስ መልእክት ነው እና ታሪኩ በጣም ነው የሚገርመኝ። የሐዋርያ ጳውሎስ ያስሩታል፣ ያሰቃዩታል፣ እንግዲህ ያንገላቱታል። እሱ ወጥቶ እዚህ ጋር ደግሞ ድጋሚ ይሰብካል። አሁንም ይያዛል፣ ይታሰራል፣ ያሰቃዩታል፣ ያስሩታል። አሁንም ወጥቶ እዚህ ጋር ደግሞ ይሰብካል፣ ይታሰራል። አሁንም ከዛ በኋላ ያሰቃዩታል። በቃ ከእንግዲህ አይሰብክም። በኋላ ወጥቶ አደባባይ ላይ ሐዋርያ ጳውሎስ የሚባል አሁን ሰው ያናይም ብለው ተስፋ አስቆርጠናል ብለው በቃ በኋላ አይሰብክም ብለው እንትን ስሉት ወጥቶ ደግሞ እሱ ሌላ ሰፈር ላይ ስለ ኢየሱስ ክርስቶስ ሰብካል። ለዛውም ጉራንጉራ አለ አደባባይ ላይ ወጥቶ አደባባይ ላይ ቆሞ በቃ ጌታ ኢየሱስ ክርስቶስን ሲሰብክ ነው የሚያው። በእውነት እንደ ሐዋርያ ጳውሎስ ያለ ሰው በዚህ ዘመን ብናገኝ በጣም አሪፍ ነበር። ወንድማችን በጣም የሚገርም ነው። ይሄን ኮየር ሳየው በጣም ነው ደስ ያለኝ። ምክንያቱም ድሮ እኔ ኮየር አገልግያለሁ። ኮየር ላይ እንደዚህ አይነት ኤነርጂ ሲኖር ደስ ይላል። አይታችኋል ህዝቡን እንዴት ማኔጅ እንዳደረጉ። ደከም ባለ መንፈስ ወይ ደግሞ እንትን አይደለም ኤነርጂያቸውን ያወጡ በምልክት ያላቸውን ኤነርጂያቸው መንፈሳቸው ተነቃቅቶ ህዝቡን ከጥፋት መንገድ ለመመለስ አይጠቅምም ይሄ ዓለም አይጠቅምም ብሎ ለማሳየት ራሳቸውን ኤነርጂ ተሞልተው ደከም ባለ መንፈስ አይደለም ነቃ ብለው እንደዚህ አይነት መንፈስ ኮየር ላይ ሲኖር ደስ ይላል። ወይ ቀጥ ብሎ መቆም ብቻ ሳይሆን እንደዚህ አይነት የተነቃቃ ነቃ ብለ ኤነርጂ ያለው ኮየር ሲኖር ደስ ይላል። በዚህ ጊዜ ደግሞ ኮየር እየቀራ ብዙ ቦታዎች ላይ ኮየር የሌለበት ቤተክርስቲያን ወርሺፕ ከበር እየተደረገ ሲያልፍ እናያለን እና እንደዚህ አይነት ኮየሮች ካሉ አሪፍ ቀኛችሁ ረጅም ዕድሜ፣ ግራችሁ ባለጠግነትና ክብር፣ መንገዳችሁ ደስታ፣ ጎዳናችሁ ሁሉ ሰላም ይሁን። መጪው ዘመን ብዬ ስራችሁ ሩቅ እንዳታስቡ። ሰው ያውን ነው፣ በኋላ እግዚአብሔር ነው። በምህረቱ አማካይነት በኋላ ከደረሳችሁ አዲሱ ዘመናችሁ ነው። አዲሱ ዘመን በጤንነት፣ በእውቀት፣ በሰው ፍቅር፣ በገንዘብ፣ በሰላም፣ በደስታ በርካታ ይጠራችሁ። እነ ዶላር፣ እነ ዩሮ፣ እነ ፓውንድ ከያሉበት ባንክ ቤት ሆኖ በፉጨት ይጥሯችሁ። የዕለትና የዘወትር ቀለባችሁን ኬክና በርገር ያደርግላችሁ። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም እራትም ኢትዮጵያውያኖች ተመግበው አንጀታቸውን ጠብሳለሁ ብላ የምታስብ ከሆነ በኤሌክትሪክ ፍጥነት ከየቤታችሁ ያስወግዳል። እናንተና በረከታችሁን የምስራቅ ፀሐይ ሲፈነጥቅ ማለዳ ያጨባብጣችሁ። ጉዳያችሁን በተኛችሁበት ፈጽሞ ጠዋት ካልጋችሁ ይቀስቅሳችሁ። ከነገሮች የሚያዘገይ የሟርት ቃል የዓለም ጠቢባኖች ሆኑ ሰይጣን የተናገረው ቃል በእናንተ ላይ አይከናወን፣ ጉልበት አያገኝ።
የአእምሮአችሁን ቋት ከምዕራባውያኖች፣ ከአረብ ልጆች፣ ከነ እስራኤል፣ ከሌላም ሀገር ልጆች የእናንተን በአስር እጥፍ ያመንጥቅ። ኢትዮጵያውያን እንደመሆናችሁ መጠን፣ አበሻዎች እንደመሆናችሁ መጠን አንደኛ ያድርጋችሁ። በከፍታ ማማ አስቀምጣችሁ ጅራት መሆናችሁ ቀርቶ ራስ ያድርጋችሁ። ላለውኝ ድል ለአበሾቹና ለታላቂቷ ምድር ኢትዮጵያ። በእውነት እንዲህ አይነት አባቶችን መንገድ ላይ ባታንገላቷቸው፣ ተገቢውን ነገር ቶሎ ቢሰጧቸው ይሻላል። ምክንያቱም እኛ አባት በጣም ትልቅ ሰው ናቸው፣ ቤተሰብ አስተዳዳሪ ናቸው። ግን እንደዚህ በሚዲያ እየቀረጽን ባናንገላታቸው ይሻላል። ወይ ደግሞ ለላይክ እና ለፎሎ ፐርፐዝ ባንጠቀማቸው፣ ለሚዲያ ፐርፐዝ ባንጠቀማቸው፣ እንደዚህ አይነት ትላልቅ አባቶችን ባንጠቀማቸው እና ባናንገላታቸው ይሻላል። ይሄ ጥሩ ስነ ምግባር አይደለም። ምክንያቱም ለምንሰጣት ለትንሽ ሳንቲም ብለን ያልተገባ ነገር እኚህን አባት ሶሻል ሚዲያ ላይ እንትን ማለት ማስጣት ጥሩ አይደለም። ስለዚህ ከእንደዚህ አይነት ድርጊቶች